ሰላም እንዴት ናችሁ? ቪዲዮውን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳትረሱ። ታሪካችን የሚጀምረው አንዲት ሳራ የምትባል የትልቅ ንግድና ድርጅት ወራሽ ከሆነች ሴት ነው። ሳራ ወላጆቿን በሞት ካጣች በኋላ የእንጀራ ወንድሟ ትልቅ ተፎካካሪዋ ሆኗል። በዚህም ሳራ የእንጀራ ወንድሟን ጠርጥረዋለች። በድንገትም ሳራ ተቻኩላ እየሄደችበት ባለበት ወቅት አንድ መልከ መልካም ልጅ ከፊቷ ይቆማል። እናም ሳራ ምን እንደምትፈልግ ይጠይቃታል። ሳራም በንዴት ምንም እንደማትፈልግ በመናገር ልታልፍ ስትል የያዘውን አንሶላ ይሰጣታል። እናም ወደ ራሱ ስቦ ያስጠጋታል። ይህም መልከ መልካምና ቆንጅዬው ልጅ ስሙ ዩን ይባላል። ዩንም እርዳታ ማትፈልጊ ከሆነ ሂጂ ብሎ ይለቃታል። በሌላኛው ቀንም ሳራ ወደ አንድ ካፌ ትሄዳለች። በዛም ያሉ ሴቶች ወደ አንድ ሰው እየተመለከቱ ሲማረኩና ሲሽኮረመሙ ይታያል። ሳራም ሴቶቹ ወደሚያዩት ነገር ስትዞር በባሬስታነት የሚያገለግለውን ዩንን ትመለከታለች። በዚህም ትደነግጣለች። ዩንም ደስ በሚል ፈገግታ ይመለከታታል። ከዛም የጠጣችውንም ቡና ይከፍልላትና የቡናው መጠጫዋ ላይ ልብ ቅርጽ ስሎ ይሰጣታል። በዚህም ሳራ ሳታስበው ፈገግ ትላለች። ሳራም በየሄደችበት ቦታ ሁሉ መልከ መልካሙን ዩን አይጠፋም ነበረ። ባገኛትም ጊዜ ቀይ አበባ በቀስታ ይሰጣታል። ከዛም ሳራ በጣም ግራ ትጋባለች። ዩንም ትቷት ይሄዳል። በሚቀጥለው ቀን ሳራ በስራ ተወጥራ ባለበት ወቅት አንድ ዴሊቨሪ የሚሰራ ሰው ካለ ጸሐፊዋ ፍቃድ ወደ ሳራ ቢሮ ይገባል። ሳራም በመናደድ ታየዋለች። ተላላኪውም ልጅ ያመጣውን ደብዳቤ ለትክክለኛ ሰው ማቀበል እንደሚፈልግ ተናግሮ መታወቂያዋን ይጠይቃታል። ሳራም መታወቂያዋን ታሳየዋለች። ተላላኪውም ልጅ ኮፍያውን ያወልቃል። እሱም ዩን ነበር። በዚህም ሳራ የበለጠ ግራ ትጋባለች። እናም ዩንን መጠራጠር ትጀምራለች። ዩን ግን ሳራ እንዳሰበችው አልነበረም። የዩን ህልም ካህን የመሆን ነበረ። እናም ህልሙን ለማሳካት ብዙ ስራዎችን እየሰራ ነበረ። የሳራ አባት ከሀብታም ቤተሰብ ከመጣው ሰው ጋር እንድትሰራ አድርጓታል። ሳራም በጣም ጠንካራና የምታደርገውን የምታውቅ ሴት ነበረች። አንድ ቀንም ሳራ የኩባንያቸው ስብሰባ ላይ ተገኝታ ያላትን አቅም በመጠቀም ስብሰባውን ለመምራት ስትሞክር ሴት በመሆኗ ብቻ የማይመስሉ ቀልዶችን እየቀለዱ ሳራን ያናድዷታል። ሳራም በዚህ በጣም በመናደድ ከስብሰባው በኋላ መኪናዋን እያሳጠበች መናደድና ማልቀስ ጀመረች። መኪናዋንም ታጥቦ እንዳለቀ ብር ለመክፈል ስትል አሁንም መኪናዋን ያጠበላት ዩን ነበረ። ዩንም ብር ከምትከፍለው አብረው ቡና እንዲጠጡ ይጋብዛታል። ሳራም ስለተከፋች ትስማማለች። ካፌም እንደገቡ ሳራ ምግብ አዛ መብላት ትጀምራለች። ዩንም በዝምታ ይመለከታታል። ሳራም በድንገት ለምን እሷን ያለችበት ቦታ ሁሉ እንደሚከታተላት ትጠይቀዋለች። ዩን ግን ካህን ለመሆን እየጣረ እንደሆነና ቤተሰቦቹ በዚህ በጣም እንደሚናደዱና እንዳልተስማሙ ቤተሰቡም የገንዘብ ችግር ስላለበት የተለያዩ ስራዎችን እንደሚሰራ እንመለከታለን። አንድ ቀንም ሳራ በድርጅት ስራው ለራሷ ጊዜ መስጠት እንዳቆመች ትመለከታለች። ቤቷም ዝብርቅርቅ ብሎ ነበረ። ከአንድም ወረቀት ላይ የጽዳት ሰዎች ስልክ ታያለች። ደውላም ትጠራቸዋለች። ከዛም ሳራ ወደ ቢሮ ትመለሳለች። ነገር ግን ጽዳት ሰራተኛው ዩን ነበረ። ዩንም በጣም ጠንካራና ታታሪ ሰራተኛ ስለነበረ ሙሉ ቤቱን አጸዳው፣ እቃዎቹንም በሚገባ አስተካከለው። ዩንም የቤቱ አምፖሎች እንዳልተስተካከሉ በማየት ለመጠገን ሲሞክር ወድቆ ይሰበርበታል። በዚህም በጣም ይደነግጣል። በዛም ሰዓት ሳራ ወደ ቤት ትመለሳለች። ከዛም የተሰባበረውን አምፖሎች በማየት በጣም ውድ እንደሆኑ ትነግረዋለች። ዩንም ሰርቶ እንደሚከፍላት ይነግራታል። ሳራም አትስማማም። ብሩንም በቀጥታ እንዲከፍላት ትነግረዋለች። ዩንም በየቀኑ እየመጣ ቤቷን እንደሚያስተካክልላት ቃል ይገባል። ነገር ግን ሳራ የወንድ ጽዳት እንደማትፈልግ ትነግረዋለች። ዩንም ካህን ሊሆን እንደሆነና ለሴቶች ምንም አይነት ፍላጎት እንደሌለው ይነግራታል። በዚህም ሳራ ትስማማለች። በሚቀጥለው ቀን ሳራና ዩን እቃ ለመግዛት ይወጣሉ። ነገር ግን ማንም ሰው አሰሪና ሰራተኛ አልመሰሏቸውም ነበረ። እንዲሁም ፍቅረኛሞች ይመስሉ ነበረ። በመሃልም ዩን ሰዎችን ማናገር ይጀምራል። በዚህም ሳራ ትገረማለች። ምክንያቱም ዩን
ከሁሉም ሰው ጋር ይግባባል። እናም ብዙ ስራዎችን እንደሚሰራ ትገነዘባለች። በዛም ቀንም ሳራ ሌላ ስብሰባ ነበረባት። በዚህም ስብሰባ እንደ በፊቱ ሲቀልዱባትና ሲያፌዙባት ይታያል። ከዛም ሳራ ተነስታ ትሄዳለች። ይህንም የሰማው የሳራ ወንድምም እየቀለደባት የነበረውን ሰውዬ ያስፈራራዋል። እናም ሳራን እንዲያከብሯት ያደርጋል። በሚቀጥለው ስብሰባም የሳራ ወንድም በድንጋሚ ሳራን እንዲያከብሯትና በስነ ስርዓት ስራቸውን እንዲሰሩ ለሁሉም መልእክት እያስተላለፈ ያስጠነቅቃቸዋል። የዛን ዕለትም ሳራ በጣም ደክሟት እቤት ገብታ ሶፋ ላይ ጋደም ትላለች። ዩንም መጥቶ ሜካፓን ያስለቅቅላታል። በዚህም ሳራ በጣም ደስ ይላታል። በድንገትም በሩ ይንኳኳል። በውስጥም ስትመለከት የሳራ ወንድም ነበር። ከዛም በጣም ትደነግጣለች። ዩንንም እንዲደበቅ ትነግረዋለች። ከዛም ዩን ወደ መኝታ ቤት ሄዶ ይደበቃል። የሳራ ወንድምም የውሻዋን ጩኸት አስተውሎ ነገሩ በቀላሉ ገብቶት ነበር። ከዛም ቀልዶባትና ፈገግ ብሎ ይወጣል። ሳራም በፍራቻ ተቀምጣ ሳለ ዩን መጥቶ ይቅርታ ይጠይቃታል። በሳጥን ውስጥ ያሉ ከረሜላዎችንም ይሰጣታል። ሳራ አሁን ላይ ብቸኝነቷን እየረሳች ይመስላል። ዩንም እለት በእለት እየመጣ ቤቷን ያስተካክልላታል። ሳራም ምንም ሳትሳቀቅ የገጠማትን ሁሉ ለዩን ታካፍለዋለች። አንድ ቀንም ሳራ ለዩን ጥያቄ ታቀርብለታለች። ተጨማሪ ገንዘብ እንደሚፈልግም ስትጠይቀው በደስታ ይስማማል። ነገር ግን ገንዘቡን ለማግኘት ሁሌም ፈገግ ማለት እንዳለበት ትነግረዋለች። በዛም አጋጣሚ ዩን ፈገግ ይላል። በሚቀጥለው ቀን ሳራ የሰጠችውን እርዳታ ለቤተ ክርስቲያኑ ይሰጣል። ከዛም ቄሱ ደስ ይላቸዋል። በሌላኛው ጊዜ ሳራ ብዙ እርዳታዎችን ለቤተ ክርስቲያኑ ማድረግ ትጀምራለች። በሌላኛው ቀን ሳራ ቤቷ ውስጥ ተቀምጣ ባለበት ወቅት የሳራ ትንሽዬ ውሻ መጮህ ትጀምራለች። እየሮጠችም ስትወጣ ሁለት ሴቶችን ትመለከታለች። ሴቶችም የዩን እህቶች ነበሩ። ከዛም ዩን ሳራን እጇን ይዟት ወደ ቤት ያስገባታል። እናም ብርና ስጦታ ሰጥቷት ሳራን ይሰናበታታል። በዛም ቅጽበት በጣም ብዙ ስሜቶች ይመጡባታል። ስሜቷንም መናገር ወይም መግለጽ አልቻለችም። ዩንም ይሄዳል። በሚቀጥለውም ቀን የሳራ ልደት ነበር። አባቷም አበባ ይላክላታል። ሳራም ደስ ይላታል። እናም ወደ ግብዣ ትሄዳለች። ስትሄድ ግን እንደጠበቀችው አልነበረም። የወንድሟ ፍቅረኛ ዛዩ የተደረገ አቀባበል ነበረ። ከዝግጅቱም በኋላ ሳራ ልትወጣ ስትል ዛዩ አስቁማት ስሜቷን የሚጎዳ ንግግር ትናገራታለች። ሳራም ወዲያውኑ ለዩን ትደውላለች። ዩን ግን ስራ ላይ ስለነበረ ብዙም ትኩረት አልሰጠውም። ሳራም በድጋሚ ትደውላለች። በመሃልም የዩን አለቃ ሱቁ ዛሬ እንደሚዘጋ ትነግራዋለች። ዩንም በዛ አጋጣሚ ሳራን ያገኛታል። ሳራም በጣም እንዳዘነች ይመለከታል። በስራዎቿም ምክንያት እንደሆነ ሲጠይቃት በአሁኑ በቤተሰቧ ምክንያት እንደሆነ ትነግረዋለች። በልደቷም ምክንያት ቤተሰቦቿ እንዳስከፏት ትነግረው ዩን ልደትሽ እኮ መታወቂያሽ ላይ ያለው ዛሬ አልነበረም ይላታል። ሳራም ከመታወቂያው ጋር አንድ እንዳልሆነ ትነግረዋለች። በመሃልም አስተናጋጇ ትመጣና ሂሳብ ዩን ይከፍላል። በሚቀጥለውም ቀን ዩን ሳራ ስራ ቦታ ይሄዳል። ከዛም ሻማና ኬክ ይዞ ይጠብቃታል። ምክንያቱም ሳራ በልደቷ ቀን ሻማ እንዳላበራች አውቆ ነበረ። ሳራም ስታየው ተገርማ ለልደቴ አበባን መርጣለሁ፣ አበባም ብዙ ደስታዎችን ይዘው ይመጣሉ በማለት ሻማውን አጥፍታ ጥላው ትሄዳለች። ዩንም ኬኩን እንደያዘ ደርቆ ይቀራል። የተናገረችው ንግግርም ግራ አጋብቶት ነበረ። ሳራም ወደ ቢሮ ገብታ ተቀምጣ ነገር ግን በጣም አዝናና ተጨንቃ ነበረ። በዚያም ቅጽበት ሳራ ዩን እንዲመለስ መጸለይ ጀመረች። ዩን ግን ወደ አበባ መሸጫ ሄዶ አበባ ለምትሸጠዋ ሰው የቱ አበባ ነው ደስታን የሚያመጣው ብሎ ይጠይቃታል። እሷም ወርቃማ አበባ አውጥታ ትሰጠዋለች። ሌላኛውም ትርጉሙ ፍቅርና ትጋትና ሐዘንን ያሳያል ትለዋለች። እሱም ገዛዋል። በዚያም አጋጣሚ ሳራ የአበባውን ትርጉም በኢንተርኔት እየተመለከተች ነበር። ዩንም ወደ ስራ ቦታዋ ሄዶ አበባውን ይሰጣታል። የጠየቀችውንም አበባ ስለተረዳትና ሳራ በጣም ትደሰታለች። ደግነቱና ሁሌም ስለሚረዳት ትደሰታለች። ነገር ግን ስሜቷን ተቆጣጥራ አበባውን ሳትቀበለው ትሄዳለች። በሚቀጥለው ቀን ሳራ ቢሮ ውስጥ ተቀምጣ ባለበት ወቅት አንድ ሰው ይመጣል። ቾኪሆም እንደመጣ ይነግራታል። ቾኪሆ ማለት የቀድሞ ፍቅረኛዋ ነበረ።
ሳራም በዚህ በጣም ትናደዳለች። ቤተሰቦቿ ግን እሱን እንድታገባ ይፈልጉ ነበር። ሳራ ግን አትፈልግም ነበር። ዩን በህይወቷ ውስጥ ከመጣ በኋላ በጣም ግራ ተጋብታ ነበረ። ምክንያቱም ሳራ ቶኪዮ ማታገባ ከሆነ የወንድሟን እርዳታ ታጣለች። ምታገባ ከሆነ ደግሞ ዩንን ታጣለች። ቢሮዋ ውስጥ የተቀመጠውን አበባ እንደተመለከተች ወደ ዩን ትደውላለች። ነገር ግን ዩ ቤተክርስቲያን ውስጥ ጸሎት ላይ ነበረ። ከዛም ሳራ ወደ ቤተክርስቲያኑ ሄዳ ዩንን ታገኘዋለች። ዩን ግን የካህን ልብስ ለብሶ ነበረ። ሳራም እንባ የተናነቃት ስሜቱን ትጠይቀዋለች። ዩንም እንድትረዳው መልሶ ይጠይቃታል። ሳራ ሳታዳምጠው ትሄዳለች። ዩንም ተከትሏት የሳራ ቤት ይሄዳል። ከዛም ስለ ቀድሞ ፍቅረኛዋ እንደሚያውቅ ይነግራታል። የሳራም ፊት ወዲያውኑ ይቀየራል። በድንገትም ቶኪዮ ይመጣል። ሳራም ዩንን እንዲሄድ ታደርጋለች። በሚቀጥለው ቀን ሳራ ቶኪዮን እንደማታገባ ለወንድሟ ትነግረዋለች። ከዛም ወደ ቀድሞ ፍቅረኛዋ በመሄድ የስራ ሁኔታና ግንኙነታቸው አንድ እንዳልሆነ እንደማትፈልገው በመናገር ጥላው ትሄዳለች። እሱም እየተከተለ በንዴት ይገፈትራታል። ከዛም ቡና ይደፋባታል። በድንገትም ዩን መጥቶ የሳራን እግር ተንበርክኮ በሸሚዞ ይጠርግላታል። ለመጀመሪያ ጊዜም ሳራ ስሜቷን አውጥታ እራት እንዲበሉ ትጠይቀዋለች። ዩንም አንድ ቦርሳ ላይ ፈዞ ነበረ። ሳራም ካርዱን አውጥታ የሚፈልገውን እንዲገዛ ታደርጋለች። አመሻሽ ላይም ሳራና ዩን ተገናኝተው እራት በመብላት ጀመሩ። በዚያም ሳራ በውስጧ ብዙ ስሜቶች እየተፈራረቁባት ነበረ። ምክንያቱም ዩን አሁን ካህን ሊሆን ነው። በሚቀጥለውም ቀን ሳራ አንድ ምሽት ላይ ቶኪዮን እንደማታገባ ለቤተሰቦቿ ትናገራለች። በዚህም አባቷ ይደግፋታል። ከቀናትም በኋላ ቶኪዮ ሰርጉ እንደቀረ ሲሰማ በንዴት ሳራ ጋር ሄዶ ሊመታት ሲል ዩን በመሃል ገብቶ እጁን ይይዘዋል። ቶኪዮም ይወጣል። ዩንም ወደ ቤቱ ሲገባ ቤተሰቦቹ ዩን ካህን እንዲሆን ትንሽዬ ዝግጅት አድርገው ተቀበሉት። ዩን ግን ደስተኛ አልነበረም። በዚህም ቤተሰቦቹ ግራ ተጋቡ። አየር ለመቀበልም ዩን ከእህቱ ጋር እየተራመደ ባለበት ወቅት ሳራ በመኪና ትመጣለች። ከዛም ዩን ከሳራ ጋር አብሮ ይሄዳል። ጥሩ ጊዜም ያሳልፋሉ። አሁን ላይ ዩን ቄስ መሆኑን ትቶታል። እናም ስራ እየፈለገ እንደሆነ ይነግራታል። ምን ሊሰራ እንደሚችልም ስትጠይቀው ዩን ዳኛ ለመሆን እንዳሰበ ይነግራታል። ነገር ግን በደቡብ ኮሪያ የዳኝነት ፈተና በጣም ከባድ እንደሆነ ስለምታውቅ ተነገጠች። ዩን ግን ፈገግ ብሎ ከዩኒቨርሲቲ የህግ ክፍል እንደተመረቀ ነገራት። ስለዚህም ለሱ ቀላል ነበረ። ሳራም አሁን ገንዘብ ጀመረች። ቤተሰቡ ለምን ካህን እንዲሆን እንደማይፈልጉ በመቀጠልም ዩንና ሳራ ቤተሰቦቻቸውን እንዲያስተዋውቁ ተስማሙ። በሚቀጥለውም ቀን ሳራ ዩንን ከትምህርት ቤት ልትወስደው ስትመጣ አንድ ሰው ያናገራት ባለበት ወቅት ዩን በጣም ይናደዳል። ሳራም ይህን ስትመለከት ደስ ይላታል። በዚህም ግንኙነታቸው እየተቀየረ እንዳለ ትረዳለች። ከዛም በመካከላቸው ያለውን ግንኙነት የተጠናከረ እንዲሆን ሳራ የዩን ቤት ትሄዳለች። ወላጆቹንም ትተዋወቃቸዋለች። በዚህም የዩንና የሳራ ህይወት የተረጋጋና የተስተካከለ ሆነ። ሳራና ዩንም ህይወታቸውን ቀጠሉ። የዛሬው ታሪካችን ይህንን ይመስላል። በቀጣይ እስከምንገናኝ ቪዲዮ ቶሎ እንዲደርሳችሁ ይህንን አካውንት ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ።